አብ ነው የሚል ነገር ስለሚያመጣ እዛ ጋር ረብሻ ይፈጥራሉ። ዝም ብሎ ግርግር። ከግርግሩ አንዱ በክብር ያደረገው ማን ነው? ለምሳሌ ግርግር ነው። በስጋ የተገለጠው ነው ያደረገው። በስጋ የተገለጠው ሕያው እግዚአብሔር ከሆነ ያደረገውም ሕያው እግዚአብሔር ነው። ሰላም ይብዛላችሁ የአባቴ ብሩካን ባላችሁበት ስፍራ ሁሉ እንደተለመደው ሼር ማድረግን ለሌሎች ማድረስን አትርሱ። ፓስተር በረከት ማቴዎስ አንድ ነገር ጠይቆናል። እንደ ወቀሳም እንደ ትችትም ነው የሚያቀርበው። እሱ ምንድነው ያለው? በስጋ የተገለጠው እግዚአብሔር ነው፣ ያረገውም እግዚአብሔር ነው፣ መንፈስ ቅዱስ ያጸደቀው እግዚአብሔር ነው፣ ለመላእክት የታየውም እግዚአብሔር ነው፣ የተወለደውም እግዚአብሔር ነው፣ ሰው የሆነውም እግዚአብሔር ነው እያለን ነው። መቼም በረከት ምን አለ አይባልም፣ መብቱ ነው ማለቱ እና እኛ ደግሞ እንደ እግዚአብሔር ቃል መልስ ልንሰጠው ይገባል። ማቴዎስ ምዕራፍ 1 ቁጥር 19 መንፈስ ቅዱስ ያረጋገጠው ያጸደቀው ማን ነው ብትለኝ ኢየሱስ ነው። ከመንፈስ ቅዱስ ነው የጸነሰችው አለው መልአኩ ለዮሴፍ። ለመላእክት የታየውስ ማን ነው? ሉቃስ ምዕራፍ 2 ቁጥር 8 ጀምሮ በቤተልሔም በተወለደ ጊዜ መላእክቶች አዩ፣ እረኞች አዩ። ለመላእክት የታየው ኢየሱስ ነው። በአሕዛብ የተሰበከ ካልክ ደግሞ የአሕዛብ አስተማሪ የአሕዛብ ሐዋርያ ጳውሎስ ነው። እሱ ያስተማራቸው አሕዛቦች ደግሞ አስተምረዋል። በዓለም የታመነ ማን ነው? ኢየሱስ ነው። ለዓለም ቤዛ ሆኖ የተሰጠ ማን ነው? ኢየሱስ ነው። በክብር ያረገስ እግዚአብሔር ነው ያልከን አንተ። በክብር ያረገው ግን የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ይህን ላንብብልህ። ሐዋርያ ሥራ ምዕራፍ 1 ቁጥር 9 ይህም ከተናገረ በኋላ እነርሱ እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ 2 ሰዎች ባጠገባቸው ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ ወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። አንድም ስፍራ ላይ እግዚአብሔር በሥጋ ተገለጠ፣ እግዚአብሔር ሥጋ ሆነ፣ እግዚአብሔር ሰው ሆኖ ተወለደ ወይም ከሰማይ ሥጋ መጣ ብሎ የሚናገር የለም። በ21ኛው ክፍለ ዘመን ቆርጣችሁ ቀጥላችሁ እንዲህ ብላችሁ እንዲህ ምንድነው? ይሄ ሁሉ ወቀሳ ምንድነው? ይሄ ሁሉ ንግግር? ማስረጃ አለህ ወይ? የለህም እኮ። እንደውም ሚልክያስ ምዕራፍ 3 ቁጥር 6 ላይ እኔ እግዚአብሔር አልለወጥም አለ። እግዚአብሔር የማይለወጥ አምላክ ነው። እግዚአብሔር የማይለወጥ አምላክ ነው። ስለዚህ በሥጋ የተወለደው በሥጋ የታየው የእግዚአብሔር ልጅ ኢየሱስ ክርስቶስ እንጂ እግዚአብሔር አይደለም። ምክንያቱም እናንተ አብም ወልድም መንፈስም ኢየሱስ ነው ስለምትሉ ለማጠጋጋት ነው። ተባረኩ። ለሁሉ እንዲደርስ ሼር አድርጉ። ቄስ ኃይሉ ዘሪሁን ነኝ።